ሀገራችን በየቀኑ በሳይበር ጦርነት እየተወረረች ትገኛለች። ጥቃቱም የተለያዩ ባንኮችን እንዲሁም የመንግስት መስሪያ ቤቶችን በር እያንኳኳ ይገኛል። በጣም የሚገርመው ነገር ደግሞ አብዛኛው ሰው ይሄ ጦርነት መኖሩን እንኳን አያውቅም። እኛ ግን አውቀናል። ምክንያቱም ንጉስ መሆንን መርጠን ጉዟችንን ጀምረናል። እናም ንጉሱ መጀመሪያ የሚማረው ነገር በዙሪያው ምን እየተፈጠረ እንደሆነ ማዳመጥ ነው። እስኪ አንድ ጥያቄ ልጠይቃችሁ። ስልካችሁ ላይ በቴሌግራም ወይም ዋትስአፕ የጽሁፍ መልእክት ለጓደኛችሁ ስልኩ እንዴት ነው ያ መልእክት ከእናንተ ስልክ ወጥቶ ወደ ጓደኛችሁ ስልክ የሚደርሰው? ብዙዎቹ እንዲህ ይላሉ፣ በቃ ተላከ ደረሰ፣ ወይም ደግሞ ኢንተርኔት ማጂክ ነው የሚሉም አሉ። አንዳንዶቹም በአየር ላይ በሚንሳፈፍ በማይታይ ነገር ነው መልእክቱ የሚደርሰው ብለው ይናገራሉ። ግን ይሄ በሙሉ እውነት አይደለም። እውነታው ይሄ ነው። ያ መልእክት የሚጓዘው በሶስት አካላዊ መንገዶች ነው። በኤሌክትሪክ ሽቦ ውስጥ እንደ ኤሌክትሪክ ሲግናል፣ በሰፊው በሚዘረጉት በሬዲዮ ማማዎች ውስጥ እንደ ሬዲዮ ዌቭ፣ በሳተላይት ላይ ደግሞ በላይት መልኩ ነው የሚጓዘው። ይሄ ማጂክ ሳይሆን ፊዚክስ ነው። እሺ ታዲያ መልእክቱ በዚህ መልኩ እንደሚጓዝ አወቅን። ግን እኛ በቀጥታ እንዴት ማናገርና መጠየቅ እንችላለን የሚል ጥያቄ ሊነሳ ይችላል። ታዲያ ያንን ለማሳካት ተርሚናል ያስፈልገናል። ተርሚናል ማለት ከኮምፒውተራችን ጋር በቀጥታ የምንነጋገርበት መስኮት ብላችሁ አስቡት። መጀመሪያ ትዕዛዝ ወይም ኮማንድ እንጽፋለን። ኮምፒውተራችንም ለዛ ኮማንድ ተገቢውን ምላሽ ይሰጠናል ማለት ነው። እናም ይህንን ተርሚናል ዝግጁ ለማድረግና ለመጠቀም የግድ ውድ ነገሮች አያስፈልገንም። አሁን በእጃችሁ ላይ ያለው ስልክ ከምታስቡት በላይ በቂ ነው። ሙሉ ሊነክስ ኮምፒውተር ኤንቫይሮንመንት እንድንጠቀም የሚያስችለን አንድ ነፃ አፕሊኬሽን አለ። ተርሞክስ ይባላል። በፕላይ ስቶር ላይ ተርሞክስ ብላችሁ ሰርች በማድረግ ወይም ደግሞ ጂትሃብ ላይ ሌተስት የሆነው ቨርዥኑን አውርዳችሁ ከኛ ጋር መስራት መጀመር ትችላላችሁ። ለማስታወስ ያክል በተርሞክስ ተርሚናል ላይ የምንጠቀማቸው ኮማንዶች በዓለም ላይ ያሉ ፕሮፌሽናሎች የሚጠቀሙባቸው ተመሳሳይ ትዕዛዞች ናቸው። ስለዚህ የምናገኘው ምላሽም ተመሳሳይና እውነተኛ እንደሆነ እንድታውቁ ፈልጋለሁ። የመጀመሪያው በጣም አስፈላጊ ኮማንድ ፒንግ ይባላል። ጥቅሙ ምንድነው ካላችሁ የኔትወርኩን የልብ ምት የምናዳምጥበት ትዕዛዝ ነው። ይህም ማለት አንድ ሲስተም ህይወት አለው እየሰራ ነው ወይስ ደግሞ ሞቷል ወይም ስራ አቁሟል የሚለውን እንዲሁም ደግሞ በኔትወርክ ውስጥ ያሉ ዲቫይሶች በመካከላቸው ያለውን ርቀት እንድናውቅ ያስችለናል። ነገር ግን አንድ ችግር አለ። የትኛው ዲቫይስ ከየትኛው ዲቫይስ ጋር እንደሚነጋገር አናውቅም። ታዲያ ያንን ለማወቅ የእያንዳንዳቸውን አድራሻ ማወቅ ይጠበቅብናል። ብዙ ሰው ኢንተርኔት ማለት ክላውድ ወይም ደመና ይመስለዋል። ግን ኢንተርኔትን ልክ እንደ ሰፊ ከተማ ማሰብ እንችላለን። እናም እያንዳንዱ መሳሪያ የራሱ አድራሻ አለው። ይህ አድራሻ ኢንተርኔት ፕሮቶኮል አድሬስ ወይም ደግሞ ባጭሩ አይፒ አድሬስ ይባላል። ልክ እንደ ቤት ቁጥር ነው። ያለ አድራሻ ደብዳቤ የትም እንደማይደርስ ሁሉ ያለ አይፒ አድሬስ ደግሞ ዳታ የትም አይደርስም። ግን አሁንም በቂ ኢንፎርሜሽን የለንም። አድራሻውን አግኝተናል፣ ግን አንድ ቤት ስንደርስ ብዙ በሮች ሊኖሩት ይችላሉ። እነዚህን በሮች ፖርት እንላቸዋለን። እያንዳንዱ ፖርት የተለየ አገልግሎት ይሰጣል። ለምሳሌ በጣም ኮመን የሆኑት ፖርት 80 ወይም ኤችቲቲፒ ፖርት የትኛውንም ዌብሳይት አክሰስ ስናደርግ የምንጠቀመው ነው። ፖርት 443 ደግሞ የኤችቲቲፒ ሴኩር ወይም ደህንነቱ የተጠበቀ ቨርዥን ነው። ይህም ማለት የተለያዩ ዌብሳይቶችን ደህንነታቸው በተጠበቀ መልኩ አክሰስ እንድናደርግ ያስችለናል። እነዚህን ፖርቶች እንደ አንድ ቤት የፊት በር፣ የኋላ በር፣ መኝታ ክፍል እያልን እንደምንገልጻቸው ማየት እንችላለን። እናም እያንዳንዱ በር የራሱ የሆነ ዓላማ ይኖረዋል። አሁን ደግሞ እንግዲህ እየሰራን እናያለን። ይሄ መጀመሪያ ስንከፍተው የተርሞክስን ተርሚናል ያለው ኢንተርፌስ ነው። መጀመሪያ ላይ የዶላር ሳይን ታገኛላችሁ። ከዛ በኋላ ደግሞ ሬዲ የሆነች ነጭ የሆነች ከርሰር አሁን ታይፕ ማድረግ እንጀምራለን። ፒንግ ትሉና ከዛ ስፔስ ያስፈልጋል። ከዛ አሁን የምንጠቀመው አይፒ አድሬስ ኦፊሻል የሆነ google.com አይፒ አድሬስ ነው። ይሄን ከጻፈን በኋላ ኢንተር እንለዋለን። ከዛ በመታየት መልኩ ሪፕላይ ማድረግ ይጀምራል። ይሄ ምን ማለት ነው የሚለውን መረዳት ግን ከምንም በላይ አስፈላጊ ነው። ለምሳሌ ያክል መጀመሪያ ላይ የምናያት 64 ባይት ያክል ዳታ በጉግል ተነስቶ እንደመጣ ነው የሚያሳየን ማለት ነው። ይሄ 8888 የሚለው ኦፊሻል የሆነ ጉግል
አይፒ አድሬስ እንደሆነ ተነጋግረናል። በዛ መልኩ እንረዳዋለን። ቀጣዩ ምንድነው? ICMP ሲኩዌንስ 1 ይላል። ይሄ ICMP ሲኩዌንስ 1 ሲል መጀመሪያ የተላከው ፓኬት እንደሆነ ነው የሚያሳየን። ሁለተኛ ስንልክ ያ ICMP ሲኩዌንሱ 2 እየሆነ ይሄዳል። ሶስተኛ ስንልክ እንደዛው። ቀጣዩ ደግሞ TTL ይላል። ታይም ቱ ሊቭ TTL 110 ይለናል። ምን ማለት ነው ካልን ይሄ መረጃ ወይም ይሄ ፓኬት ምን ያክል ሮተሮችን አልፎ እንደመጣ ያሳየናል። እነዛ ሮተሮችም ለምሳሌ ከ128 ሊጀምር ይችላል ወይም ደግሞ ከ64 ሊጀምር ይችላል። አንድ ሲኩዌንስ ወይም አንድ ፓኬት ባለፈ ቁጥር ወይም 128 ወይ ከ64 ነው ያለው ከዛ ጀምረን እየቀነሰ ይሄዳል። ያንን ነው በግልጽ የሚያሳየን። እኛንም ለማወቅ 110 ነው የሚለው ከ128 110 መቀነስ ነው። ስለዚህ ስንት ይሆናል? 18 ሮተሮችን አልፎ እንደመጣ ይገልጽልናል ማለት ነው ይሄ ዳታ። ታይም ኦፊሻሊ ግልጽ ነው። መረጃው ከጉግል ድረስ ወደኛ እስኪመለስ ምን ያክል ጊዜ ፈጀበት ነው። እንግዲህ ከዚህ ላይ ወሬው በማይክሮ ሰከንድ ነው፣ ከአንድ ሰከንድ በታች። ይሄኛው ራሱ በጣም ረጅም የሚባለው ማይክሮ ሰከንድ ነው። 559 ማይክሮ ሰከንድ ኦልሞስት እንግዲህ ከአንድ ሰከንድ ግማሽ እንደማለት ነው። እንግዲህ በዚህ ፍጥነት ውስጥ ነው ይሄ ነገር ሁሉ የሚከናወነው። አሁን ደግሞ እንግዲህ ጀነራል የሆነ ስታቲስቲክሱ እንዲያወጣልን ይሄንን ማስቆም አለብን። እንደዚሁ ይቀጥላል ወደታች እያደረገ ስለሚቀጥል ኮንትሮል ፕላስ ስንጫን ያመጣልናል ማለት ነው። እንደዚህ ስታቲስቲክስ ብሎ ጀነራል ስታቲስቲክሱ ምን ይላል? 15 ፓኬትስ ትራንስሚትድ ሆነዋል። 15 ፓኬቶች ተልከዋል። ያ ማለት ሲኩዌንስ 1 ICMP ሲኩዌንስ 1 እያለ እየሄደ ነበር ማለት ነው። ከነዚህ ውስጥ ግን 13ቱ ናቸው በቀጥታ በተሳካ ሁኔታ ሪሲቭድ የተደረጉት። ያ ማለት ፓኬቱ ሉዝ አለ በመሃል ማለት ነው። 15 ተልኮ 13 ሪሲቭ ከተደረገ በመሃል ፓኬቱ ሉዝ አለ። ከጠቅላላው ዳታ ከተላከው ውስጥ 13% የሚሆኑት ፓኬት ሉዝ እንዳለ ነው የሚያሳየን ይሄ ስታቲስቲክስ።